በሰንበት ቀን ልናደርጋቸው የሚገቡና ዋጋ የሚያሰጡን 4 ወሳኝ ነገሮች እነግራችኋለሁ። በዚህ ቪዲዮ ሁሉም ኦርቶዶክሳውያን መጠቀም ስላለባቸው ሼር፣ ላይክ እያደረጋችሁ ለሁሉም ቪዲዮውን አዳርሱልኝ። የመጀመሪያው ማስታረቅ ነው። ሰዎችን ማስታረቅ። በሰንበት ቀን ሰዎችን ማስታረቅ እጅግ ዋጋ ያስገኛል። ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ ብፁዓን ናቸው ተብሏል በወንጌል። ስለዚህ ሰዎችን አስታርቆ በሰንበት ቀን። ሁለተኛው ማስቀደስ። ይኸውላችሁ ህመም ላይ ሆናችሁ እንደው አስቸጋሪ ሁኔታ ላይ ሆናችሁ ካልሆነ በስተቀር በሰንበት ቀን በፍጹም እንዳትተኙ። እጅግ ትልቅ ዋጋ ነው ያለው በሰንበት ቀን ማስቀደስ ማለት ነው። ሶስተኛ ደግሞ መጠየቅ። የታመሙ ሰዎችን፣ የታሰሩ ሰዎችን፣ የተራቡ ሰዎችን ወዘተ በሰንበት ቀን ሰውን እንደመጠየቅ ያለ ከባድ ዋጋ የሚያሰጥ የለም።